ብርቱካን ተመስገን ካለፈው እሁድ አንስቶ ሚዲያው ሁሉ ሲቀባበለው የቆየ ስም ሆኗል። ከጠቅላይ ሚኒስትር አብይ አህመድ እስከ ፊልድ ማርሻል ብርሃኑ ጁላ ድረስ ብዙ ያሉለት የደምቢ ዶሎ ዩኒቨርሲቲ ተማሪዎች እገታ ጉዳይ 6 ክረምቶችን ተሻግሮም ፖለቲካዊ አምባጓሮን ፈጥሯል። በትናንትናው ዕለትም የመንግስት ሚዲያዎች በብርቱካን ላይ የተመሰረተ ዶክመንተሪ ማሰራጨታቸውን ተከትሎ የሳይበሩ ሚዲያ ብርቱካናማ ሆኖ ውሏል። በዚህ መሃል አቶ ታዬ ደንዳ ባለ 5 ጥይት መተኮሳቸው አጀንዳውን ይበልጥ አራግቦታል። በጀዋር አንደበት አፈሙዝ ቢጠቀንባቸው መዋሸት አይችሉም፣ የሚያውቁትን የሰሙትን የሚናገሩ ቆፍጣና ወታደራዊ መኮንን ናቸው የተባለላቸው ፊልድ ማርሻል ብርሃኑ ጁላ ብዙ ነገር ወደፊት ግልጥልጥ ይወጣል እያሉ ነው። በርግጥ ወደፊት ብዙ ነገር ግልጥልጥ ይላል። እስከዛው ግን ነገር ሁሉ የፖለቲካ ጉሽሚያ ሆኖ ይቀጥላል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በጉዳዩ ላይ በፓርላማ ምን ብለው ነበር? ምንስ ተናግረው ነበር? የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላስ ብርቱካንና የአብን አመራሮችን ለምን ማያያዝ ፈለጉ? ብርቱካን በኢቢኤስ የተናገረችው ነገር ለምን በመንግስት በተላለፈው ዶክመንተሪ ላይ አስተባበረች? በሚሉትና መሰል ጉዳዮች ላይ ቆይታ እናደርጋለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትዘልቁ ግብዣችን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓመታት በፊት በፓርላማ የደምቢ ዶሎ ተማሪዎች እገታን በተመለከተ ጥያቄ ቀርቦላቸው ነበር። አብይ በዚያን ወቅት በሰጡት ምላሻቸው ልጆቹ መታገት አለመታገታቸው ገና አልታወቀም፣ በሱዳን ከአገር ኮብልሏል የሚል መረጃም አለ ሲሉ አነጋጋሪ ንግግር ሰጥተው ነበር። በተመሳሳይ ፊልድ ማርሻል ብርሃኑ ጁላ ከወራት በፊት በሰጡት አንድ ቃለ መጠይቃቸው እገታውን የፈጸሙት በኦነግ ሸኔ ውስጥ ያሉ የአብን አባላት ናቸው ሲሉ አዲስ ትርክትን ይዘው ብቅ ብለውም ነበር። ፊልድ ማርሻሉ በዚያ ቆይታቸው የደምቢ ዶሎ ተማሪዎች እገታ ኦነግ ሸኔ ውስጥ ባሉ የአብን አባላት መፈጸሙን ይገልጹና ዓላማውም ህዝቡን ለአመጽ መቀስቀስ ነው ሲሉ ነበር የተናገሩት። ባለፈው እሁድ ኢቢኤስ ቴሌቪዥን ከታጋቾች መሃል አንዷ የነበረችን ተማሪ አቅርቦ ያሰራጨው ቪዲዮ ታዲያ ጉዳዩ ዳግም እንዲነሳ አድርጎታል። ቪዲዮ በማህበራዊ ሚዲያ አጀንዳ ከሆነ በኋላ ሁለት ጎራ የከፈለ ክርክር ሲደረግም ተስተውሏል። አንደኛው ወገን ታሪኩ ውሸት ነው የሚል ሲሆን፣ ሌላኛው ወገን ደግሞ ታሪኩማ እውነት ነው፣ ብዙ ብርቱካኖች በየቤቱ አሉ የሚል ነገር አንስቷል። በእንዲህ መልኩ ነገሩ ፖለቲካዊ መልክ ይዞ በጦዘበት ሁኔታ ደግሞ የመንግስት ሚዲያዎች በትላንትናው ዕለት ራሷን ብርቱካንን አቅርበው ያዘጋጁት ዶክመንተሪ ፊልም አነጋጋሪ ሆኖ ተከስቷል። እንደ ፋናና ኢቲቪ ባሉ ሚዲያዎች የብርቱካን እውነት በሚል ርዕስ ለኢቢኤስ ፕሮግራም በተሰጠው የማስተባበያ ላይ የፋኖ ኃይሎችን ጨምሮ በርካታ የፋኖ ደጋፊ ሚዲያዎችና አክቲቪስቶች የጉዳዩ ባለቤት ተደርገው ተወስደዋል። ብርቱካን ለሰሞነኛው የፋኖ ዘመቻ አንድነት የተዘጋጀች ተዋናይ ናት የሚለው ዘጋቢ ፊልሙ ጉዳዩን በቀጥታ ከሰሞነኛው የአማራ ክልል ውጊያ ጋር ለማገናኘት መሞከሩም እጅግ አስገራሚ ነበር። ከዚህ በተጨማሪም በአሜሪካና አውሮፓ የሚገኙ የፋኖ ደጋፊዎችም የድራማው ደራሲዎች ተብለው በዶክመንተሪው ቀርበዋል። ጋዜጠኛ መዓዛ መሐመድና ጋዜጠኛ ተስፋዬ ወልደስላሴ በዘጋቢ ፊልሙ በኢቢኤስ የተሰገሰገው የጥፋት ኃይል ተብለው የተገለጹም ሲሆን ብርቱካንን ለድራማ ያዘጋጇት እንደሆነም ተገልጿል። ጋዜጠኛ መዓዛ መሐመድና የኢቢኤስ ጋዜጠኞች ድራማ ነው የተባለው የብርቱካን ጉዳይ ያሰራጩትም የፋኖ ሰሞነኛን ዘመቻ ለማጋጋል ነው ሲል ዶክመንተሪው ይገልጻል። በዘጋቢ ፊልሙ ላይ የፋኖ ታጣቂዎች እስካሁን ድረስ በሰብአዊ መብት ተቋማት የሚሆን በሚዲያዎች ቀርቦባቸው የማያውቅ ውንጀላም ሲቀርብባቸው ነው የታየው። በዘጋቢ ፊልሙ ላይ በጉዳዩ አቀናባሪነት የተከሰሱት ታጣቂዎቹ በየጫካው ህፃናትን የሚደፍር የሚል ውንጀላ ተሰጥቷቸዋል። የብርቱካን እውነት የሚል ርዕስ በተሰጠው የማስተባበያ ዘጋቢ ፊልሙ ላይ በርካታ ጥያቄዎች መነሳታቸው ታዲያ አልቀረም። ከተነሱት ጥያቄዎች መካከል በአገሪቱ ስንትና ስንት ግፎች ተዳፍነው ሲቀሩ የብርቱካንን ጉዳይ መንግስት እንዴት በዚህ ፍጥነት አጣርቶ እውነቱን ደረሰበት የሚለው ይገኝበታል። ከዚሁ ጋር አብሮ በስፋት እየተነሳ የሚገኘው ሌላኛው ጉዳይ በጉዳዩ ላይ ድራማ ሰርተዋል ተብለው የተጠረጠሩ ሰዎች በፍርድ ቤት ጥፋተኛ ሳይባሉ እንዴት በአደባባይ ወንጀለኛ ተደረጉ የሚለው ነው። ሌላው ጥያቄ የተነሳበት በዘጋቢ ፊልሙ ላይ የደምቢ ዶሎ ዩኒቨርሲቲ በቴሌቪዥን በተላለፈው ፕሮግራም ላይ ተጠቅሷል የሚለው ጉዳይ ነው። በዘጋቢ ፊልሙ ላይ ድራማ ነው የተባለው የብርቱካን ፕሮግራም ቀረጻ ሂደት ጭምር የሚያነሳ ነገር ተቀንጭቦ የቀረበ ቢሆንም የዩኒቨርሲቲው ስም ተጠርቷል የተባለበት ቪዲዮ ግን አልቀረበም። በዘጋቢ ፊልሙ ላይ በርካቶች አስተያየታቸውን እየሰጡ ነው የሚገኘው። አስተያየታቸውን ከሰጡ መካከልም ከወራት እስር በኋላ
የተፈቱት አቶ ታዬ ደንደአ የሰጡት አስተያየት ይጠቀሳል። አቶ ታዬ 5 መሰረታዊ ያሏቸውን መስቀለኛ ጥያቄዎች ሰንዝረዋል። መታገትና መደፈር ለኢትዮጵያውያን ሴቶች አሁን ላይ እንግዳ አለመሆኑን በመግለጽ ጽሁፋቸውን የሚጀምሩት ታዬ በቅርቡ እንኳን በሰሜን ሸዋ አሊዶሮ አካባቢ ሴቶች የሚገኙበት አንድ አውቶቡስ ሙሉ ዜጎች መታገታቸውን ቢቢሲን ጠቅሰው ሙግታቸውን አቅርበዋል። ብርቱካን ተመስገን ህዝብን ለማሳሳት በሴረኞች ተመልምላ የሐሰት ድራማ መተወናን ከዶክመንተሪው ሰምተናል ያሉት ታዬ ፖለቲካ ቁማር መሆኑ በግልጽ የተነገረው ህዝብ ነገሩን በቀጥታ ለማመን የሚቸገር ቢሆንም ሴራውን ሸርቧል የተባሉ ሰዎችም ተጠቅሷል ይላሉ። ሊመለሱ የሚገባቸው ጥያቄዎች ግን አሉ ሲሉ የሚቀጥሉት ታዬ በሀገራችን ነባራዊ ሁኔታ በተጨባጭ ተደፍረው ከህይወት ጎዳና የወጡ በርካታ ሴቶች እያሉ ሴረኞቹ ድራማ መስራት ለምን አስፈለጋቸው ሲሉ ይጠይቃሉ። ድራማ ቢያስፈልግስ በተለያየ ምክንያት ህይወት ተበላሽቶባቸው በጎዳና የሚኖሩ ብዙ የመከራ ሰለባ ሴቶች እያሉ ባለትዳር የልጅ እናትና የተመቸው ኑሮ የነበራት ብርቱካን ለትወናው በምን መስፈርት ተመረጠች? የኢቢኤስ ጋዜጠኞች የድራማው አካል ከሆኑ ቢያንስ ብርቱካን ከአዲስ አበባ ሳትወጣ ድራማውን ለምን በአየር ላይ አዋሉት ሲሉ መስቀለኛ ያሉትን ጥያቄ ይጠይቃሉ። መስቀለኛ ጥያቄያቸውን የሚቀጥሉት አቶ ታዬ ብርቱካን ድራማውን ትክክለኛ ስሟን ከመተወን ፈንታ ከደምቢዶሎ ዩኒቨርሲቲ መታገታቸው ከተነገረላቸው ተማሪዎች አንዷን ስም ለምን አልተጠቀመችም? ከትወናው በፊት የብርቱካን ስልክ ተጠልፎ ከሆነ ለምን ድራማው ከተጋለጠ በኋላስ የብርቱካን ስልክ እንደሚጠለፍ እየታወቀ ሴረኞቹ እንዴት በቀጥታ ደውለው ድምጻቸውን አስቀዱ? የሚል ጥያቄ አንስተዋል። ብርቱካን ህይወቷ አደጋ ላይ መሆኑ ተነግሯት ስልኳን ጥላ ፋኖች ወዳሉበት እንድትሸሽ ሲነገራት ምንን ተማምና ሳትሸሽ ቀረች ሲሉ ጥያቄያቸውን የሚያነሱት አቶ ታዬ የአካውንቲንግና የፋይናንስ ዲግሪ ያላት ብልሴት ማምለጥ አቅቷት ይሆን የሚል ጥያቄም ያነሳሉ። የተከበረ ትዳርና የተመቻቸ ኑሮ የነበራት ብርቱካን ለትራንስፖርት የሚሆን 5000 ብር እንኳን ሳትቀበል ህይወቷን ለምን ለአደጋና ለውርደት አጋለጠች ሲሉም ጥያቄያቸውን ይቀጥላሉ። ለማዕዛ መሐመድ ሲደውሉላት ድምጿ እጅግ መደንገጧን የሚያሳብቅባት ብርቱካን ከዶክመንተሪው ላይ እንዴት ተረጋጋች ሲሉ ጥያቄያቸውን የሚቀጥሉት ታዬ በፊቷ ላይ ሀፍረትና ጸጸት የማይታይባት ለምን ይሆን ሲሉም ይጠይቃሉ። ከዚህ በተጨማሪም ወንጀልን መርምሮ ተጠያቂነት ለማስፈን የተደረገው ጥረት ላይም አቶ ታዬ ጥያቄያቸውን ያነሳሉ። ዋናው ጥያቄ ህዝብ እንዳይደናገር አስቦ የብርቱካንና የኢቢኤስን ጉዳይ መርምሮ እውነቱን ለማውጣት ከብርሃን በላይ የፈጠነው ፖሊስና ሚዲያ በከረዩ አባገዳዎች ላይ በመንግስት የተፈጸመውን የጦር ወንጀል መርምረው እውነቱን ለህዝብ ማሳወቅ ለምን አቃታቸው የሚል መሞገቻም አንስቷል። አቶ ታዬ እንዲህ ይቀጥላሉ። በነገራችን ላይ ፋና በከፍተኛ ግፍ ስለተረሸኑ የከረዩ አባገዳዎች ዜና ሰርቶ ያውቃልን? በሜታ ወልቅጤ ተደፍራና ተገድላ የተሰቀለችው ህፃን ሰንቦ ብርሃኑ ጉዳይ ተመርምሮ ጉዳዩ ለህዝብ ተገልጿልን? ወይዘሪት አያንቱ ተስፋውን በቅርቡ በነቀምት ከተማ ተገድላ መገኘቷ የምርመራና የሚዲያ አጀንዳ ሆኗልን? ፖሊስና ፋና በሰንቦ ብርሃኑና በአያንቱ ተስፋውን ጉዳይ ያልፈጠኑት ለምን ይሆን? ሐሰተኛ መረጃን ከማሰራጨት በላይ እጅግ የከፋ ወንጀሎች ተድበስብሰው አልቀሩምን? የብርቱካንና የኢቢኤስ ጉዳይ በዚህ ልክ ፍጥነትና ግልጽነት ያገኘው ለምን ይሆን? ለኛ ያልተገለጸ ሌላ እውነት ሊኖር እንደሚችል መገመት አይከፋም ማለት ነው ሲሉ ተጠያቂነት ለማስፈን የተደረገው ጥረት ላይ ሙግታቸውንና ጥያቄያቸውን አቀርበዋል። በዚህ መልኩ የብርቱካን ጉዳይ ሰሞነኛ የፖለቲካ አጀንዳ ሆኖ ከርሟል። በዚህ ሁሉ መሃል ግን አንድ አሳሳቢ ጉዳይ አለ። ይኸውም በቀጣይ የተደፈሩና የሚደፈሩ ሴቶች በአደባባይ ወጥተው ቁስላቸውን በሚዲያ እንዳይናገሩ እንኳን የብርቱካን ጉዳይ እንደ ማስተማሪያ መሆኑ ነው። በእርግጥም ይህ እጅግ አሳዛኝ ጉዳይ ነው።